ሳይድ በማረም ብቻ ነው ምን እንዳለ ተናፍን ሳጫውታት ቆይና እሷን ሳስባት ባለው ሳያሳያቱንና ማቻው ንገሪኝ እስካሁን ለምንድን ነው የደበቅሽኝ ታዲያ እንደዚህ አይነት ነገር ካለ አረ ኢየሱስ አለው መዳም ሰላም እንዴት ናችሁ የተወደዳችሁ ውድ ቤተሰቦቻችን ደህና ናችሁ ወይ እኔ በጣም ደህና ነኝ እንግዲህ ዛሬ ምርጡን ጓደኛዬን ያብን ይዤላችሁ መጥቻለሁ ሰላም በላችሁ እንዴት ናችሁ መተናል ከቲክቶክ ወደ ዩቲዩብ እንዴት ነው ያው አለልሽ ደህና ነህ ቀላቀልሽን አዎ ቤተሰብ ብዙ ሰው ባይዘው ያውቃል እኮ የኔ ቤተሰቦች በደንብ ነው የሚያውቁ በደንብ አዎ የኔ እናት ባንቺ ባይዘው በጣም ወደ ጓደኛዬ ነውና ምርጥ ሰው ነህ በዚህ አጋጣሚ የኔ እህት በጣም ወዳት ነኝ እሺ እና ቤተሰብ ዛሬ እንግዲህ የመጣንበት ዋነኛ አላማ አንድ ጓደኛ አለችኝና ሩቅ ሀገር የምትኖር ሩቅ ማዶ ባህር ማዶ ናት ያለችውና አሁን ላይ ግን ባህር ማዶ ወደ ካናዳ ነው እንግዲህ አይ ምን ሄደው መተን እንደዚህ ለማውራት አዎ እና እዛ ነው የምትኖረው ብዙ አመት ጓደኛዬ ናት ተገናኝተን አናውቅምና አሁን ላይ ደግሞ ኢትዮጵያ ልትመጣ ነው በቃ ማለት መጣለች ልንገናኝ ነው እና አሁን ተቀጣጥረናል የመጣንበት ደግሞ አላማ ምን መሰለክ እሷ እንዴት ነው ይሄ ከሀገር ውጭ የኖረ ሰው መጥቶ ኢትዮጵያ ላይ ሀገሩ ምናምን ማየት ይፈልጋል በጣም ብዙ ተፈጥሮ ምናምን ማየት ስለሚፈልግ እሷ ደግሞ ያንን ፈልጋለች አብረን ደግሞ እኔ እንዳሳያት ነው የፈለገችው እኔ ግን አላቀው ሞር አሁን የመጣሁት በቅርብ ስለሆነ ከአርባ ምንጭ በቅርብ ነው የመጣሁት አሁን 4 ወር ምናምን ቢሆን ነውና ለዛ ደግሞ አንተ በተሻለ መንገድ ታውቀዋለህ ማለት ነው ቱር ልናስደርግ ነገኛ አዎ እንዴ በዛውም ዘና እያለ ማለት ነው አረ በጣም እንጂ እና አብረን እሷንም ሞር ደግሞ ሀገሩን አንተ ስለምታውቅ አንድ ላይ ይዘናት እንድናሳያት ፈልጋለሁ ምን ትላለህ በደስታ የእውነት ባንቺ በኩል ስራ ምናምን አይ ኦኬ ምን ችግር አለ መጀመሪያ መጥቶ አንቺን ላገኝ ነበር ግን አሁን ደግሞ ቀይራት ቱር አለች ይላል እኔ እኮ ግርም እኮ ነው የሚለኝ እኮ በቃ ላዝናና ብላ ተጠራኝና ይሁላችሁ ስራ ባይዘው እንደዚህ አይነት ጓደኛ ይስጣችሁ የእውነት በቃ ባንዴ እሺ የሚል ማለት ነው አረ ችግር የለም ቴንክ ዩ በጣም አመሰግናለሁ አዎ እና በጣም ምርጥ ልጅ ናትና ደስ ግን ባህሪዋን አሪፍ መሆን አለበት ወይ በጣም መታ እንግዲህ ማየት ማመን ነው አሁን ትመጣለች እኔ ራሱ ናፍቃኛለች የእውነት በቃ ብዙ ጊዜ ሆኖናል እናወራለን በዋትስአፕ ምናምን ግን በአካል ከተገናኘን ብዙ አመት ሆኖናል አሁን እንግዲህ ልትመጣ ነው ተቀብያታለሁ ግን አሁን ወደ እኔ ቤት ደግሞ ልትመጣ ነው መጀመሪያ እንትን ኢንፎርሜሽን ግን መቀበል የለብኝም ባህሪዋ ምንድነው ምን አስበህ ነው አንተ ገና ምን አስበህ ካሁኑ ተጋጠ እንዴ ስርዓት ያዝ ስርዓት ተጋጠ ያልክርት ይሄና ታዲያ ችግር የለም ምንም ይሁን ባህሪዋ እንችላታለን እንዴ ነው ተመቸክ ጥሩ ምናምን እንያት አላለም አይ በቃ ሐሳቤን ቀይሬያለሁ እንዴ ቦታ ብቻ ንገረኝ እኔ ችግር የለውም ወስዳታለሁ ተይ እንጂ አሁን ካሁን ደግሞ ሐሳብሽን ትቀይሪያለሽ አይ እኔ ያብላ አንተ እኮ በቃ ችግር የለውም እኔ ቢሆን እንደውም ቆንጆ ከሆነች ምናምን ብድር ወይኔ ስለ ቆንጆናማ አታውራ እንዳደነግጥ ብቻ አይተሃት ክው እንዳትል ስራ ፈጠርሽ በተኛ ስራ በጣም ልቅም ያለች ቆንጆ ናት በዚህማ ምንም በቃ ጥርጥር የለውም እና በጣም ቆንጆዬ ናት እና ብቻ እኔም ከሷ ጋር እንግዲህ በደንብ ዘና እላለሁ ብዬ አስባለሁ ቤተሰብ አዲሷን ጓደኛዬን እንግዲህ ትተዋወቋታላችሁ አንድ ላይ ሆነን አሪፍ ጊዜ እናሳልፋለን እና ያቡ ጋር እንግዲህ አይደል እንደበቃት እና ለማንኛውም ቤተሰብ ላይክ ሼር ሰብስክራይብ እንዳይረሳ ሰብስክራይብ ላይክ አድርጉ ላይክ እንድታረጉ እና ቤተሰብ ስትመጣ እንቀበላታለን የትም ሳትሄዱ አብራችሁን ቆዩ በዚህ አጋጣሚ ዩቲዩብ ከፍቻለሁኝ ከስር ታስቀምጪላችኋለሽ አይ ቲንክ ፒን ነው ፒን ታረጊላችኋለሽ ሰብስክራይብ ማድረግ እንዳትረሱ ነው ትንሽ ለምን ትንሽ ለማስቀመጥ ራስ ደንበርከክ ይሻላል እና ብቻ ችግር የለውም ሊንኩን አስቀምጣለሁ ያብስራ ቲዩብ ነው ያብስራ ቲዩብ ብላችሁ እና ቤተሰብ ሰብስክራይብ አድርጉት
አበረታቱት። አሁን እንግዲህ ያው የኔ ጓደኛ የሆነ ሁሉም ወደ ዩቲዩብ ነው የሚመጣው። እንግዲህ ምንም ምርጫ የለውም እና እንወዳቸዋለን። ለማንኛውም አብራችሁን ቆዩ፣ እንጠብቃት እና ቤተሰብ የጠበቅናት ነው። ምን እንዳለ ተናኩን ሳጫውታት ቆይና እሷን ሳስብ አድራለሁ ሳያቱልና ቀሏን ሳቋን እመኛለሁ ጨዋታዋን ፍቅርና ልቤ ስርስፍ ይልላታል በዳካዴን ትወርና ኧረ የሷስ አለው መዳም አቤት አንቺ ስትበላ ታያሳስነኛለች። ያቡ ደርሳለች። ይዣት ልምጣ። ቤቱን ደረጃው ስለማታውቅ መጣ። ብቻ በተለየ ከልቤ ገብታለች ምንም ነገር ሳትሆን ታሳዝነኛለች 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 ከስንት ጊዜ በኋላ ያው ጓደኛዬ ናት። ተዋወቃት እሷ ናት። ደብስራ እንዴ ታውቂዋለሽ? ምንድን ነው የጠራሽው? ማን መጣ? ጓደኛዬ እኮ ነው። ምንድን ነው ትተዋወቃላችሁ? ታውቃታለህ? አሁን ያብስራ ምንድን ነው ጉዱ? አልገባኝም። ምንድን ነው ማለት ስራ የት ነው የምታውቂው? ክሪስቲ ምንድን ነው? ህይወቴን ያበላሸው እኮ እሱ ነው። ያ አሁንም ደፍረህ መጣ ከኔ ህይወት አትወጣ። የት ነው የምትተዋወቁት? እኔ እኮ ምንድን ነው ጉዱ? ያ ምንድን ነው? ለምን አትመልስላትም? ምን አልኩሽ ነው? እንደዚህ ያሳፍርካል እንዳያረከው ነገር በጣም እየተንቀጠቀስሽ እኮ ነው። ቆይ ውሃ ላምጣልሽ። እኔ ያለሁበት ቦታ ነው እንዴ? በቃ እኔ ያለሁበት ቦታ ነው የምታሳድደው። አሁን ደግሞ እሷ ከመጣች ተረጋጊ። ወይኔ ተረጋጊ። ምንድን ነው ያቡ? ምንድን ነው? ምን ሆናችኋል? ንገሪኝ። እስካሁን ለምንድን ነው የደበቅሽኝ ታዲያ? እንደዚህ አይነት ነገር ካለ ጓደኛዬ ነው እና እኔ ደግሞ አንቺ በቃ የምትፈልጊው ነገር አብረን እኔ ብዙ አላውቅም እዚህ አዲስ አበባ እና እሱ ነው የሚያውቀው። አብረን ቱር እንድናደርግ ፈልጌ እኮ ነበር። አንተ ተናገር። ምንድን ነው የደበከኝ እንዴ? ምን አድርጋታል? ከእኔ ጋር መጻፍ የሆነ ነገር ታረካት የሆነ እንዴ? ምንድን ነው ንገረኝ። እኮ እሺ፣ ምንድን ነው ያደረካት? ምንም አላደረከኝም። እሺ አውሩ እናንተ። እኔ ብገባ ይሻላል። አውሩ እኮ ግን ግራ ገባኝ። እሺ አውሩ እናንተ። እኔ እኮ ግራ ገባኝ። እኔ እና አንቺ ገና የምናወራው ነገር ብዙ አለ። ብዙ ነገር ደብቀሽኛል። እውነት እንዴ? ቆይ አሁን ባታገኛትስ እዚህ አውቃለሁ እኮ አትቻለሁ፣ ግን እኔ ምን እንደምልም አላውቅም። ግን ክርስቲ በቃ ይቅርታ አድርጊልኝ። ሰዓትሽን ብዙ ነገር አበላሽቼብሻለሁ። እንደዚህ አይነት አጋጣሚ በአንድ ቀን ይሄ ሁሉ ነገር የሁሉ ድራማ ለምን አስፈለገ? ምን አደረግኩ? እስኪ ለምን አትረጂኝ? በሰዓት የተፈጠረው እኔ ጋር ብዙ ነገር ተፈጥሯል። ገባሽ? እንጂ ምንም የተፈጠረብህ ግን አትመስልም። ኢትዮጵያ ስጠብቅ ስመጣ ጠብቅ፣ ጓደኛዬ ቤት ጠብቅ። ክርስቲ በቃ ይቅርታ አድርጊልኝ ማርያምን። በቃ እኔ ብዙ ላስረዳሽ ተመስልኝ። አንዴ ብቻ አውሪኝ። አሁንም ልደግሞ አሁንም ልበል አሁንም እንዳትጠብቀው ሄሉ ክርስቲያን ግን ማርያም ብቻ ነው
ሄሎ ብቻ ነገር ደፋብኝ። ምንድን ነው? ቆይ እኔ እኮ ተነጋገሩ ብዬሽ ነው የገባሁት። ምን ተፈጠረ? ለምን ያደረከው ነገር አትነግራትም? ያው ምንድን ነው? ቆይ ንገረኝ። ምንድን ነው ያደረከው? ንገረኝ ንገረኝ። እሺ ልንገርሽ። ምንድን ነው እሱ የተፈጠረው? ክርስቲን እኮ ተነስቻለሁ። ሻር አንድ አፍታ ባውራሽ ምን ችግር አለ? ያለውን ነገር ላስረዳሽ። እኔ ጋር ያለውን ምክንያት ተረድቼሻለሁ። ልካልሽም እኮ አይደለም የምልሽ እኮ በማይሆን አጋጣሚ ስለሆነ ነው እንጂ በደንብ ታውቃለህ። ሲቀጥል ለኔ አታስረዳኝ። ያው ለምንድን ነው ቆይ ለኔ ያለውን ነገር ከዚህ በፊት ቆይ ብዙ ነገር እናወራለን አይደል? ለምንድን ነው ነገር በጣም ወደው ቦይፍሬንድ ነበር እንደምወጣ ሲያቅ ዘገኝ። እሱ አይደለም ምናልባት ሌላ ሚስት ነበረች አይደለም። ምንድን ነው ያው ቆይ ምንድን ነው? ለምንድን ነው የዘጋሃት? ለምን አታስረዳኝ? ለምንድን ነው ቆይ እየቀለድክባት ነበር እስካሁን? አይደለም እና ታዲያ ምንድን ነው? እኔ ነሱ አልሆነ ሲጀመር እሷ ፍቅር ከመያዙ በፊት ነበር ይሄ ማሰብ የነበረብን። እንዴ ምን ሆነ ነው? እኔ ገባሽ? ምንም በቃ የእሷን ያህል ሪስፔክት ላደርጋት አልቻልኩም። ገባሽ? ስላለመደብት ነው ያንን ሁሉ ጊዜ ያንን ሁሉ ነገር ሳደርግ ያኔ ትዝ አላለቅም ነበር። የሁሉ ነገር ከተፈጠረ እንዳልጎዳሽ ብዬሽ እኮ ነው። እንዳትጎዳኝ እንዲለኝ ከዚህ በላይ ምን ታደርገኝ ነበር? በጣም ነው የምትላንተ ይቅርታ አይደለም የተቀመጥኩት ገባህ? እሷን አክብረኝ አልበደልኩሽም እኮ እያልኩ አይደለም፣ ግን አንድ አፍታ ራሱ ልትረጅኝ አልቻልሽም። አሁን የአጋጣሚ ጉዳይ ስለሆነ ነው እንጂ ሁሉ ነገር አስረዳሻለሁ። ይሄ እኮ በአጋጣሚ ያ ሁሉ ጊዜ አጋጣሚ ነበር። ያ ሁሉ ነገር ያን ሁሉ ነገር አድርገን ያን ያልታየም ነበር። በእናትሽ ይቅርታ፣ በእናትሽ በማርያም ልቀቀኝ። ደውልልሻለሁ። ታሽራጊ ቆይ አንዴ ነው ጫፌን እንዳትነካኝ። እስካሁን ካንተ ጋር ያሳለፍኩት ጊዜ ነበር። እሺ ቆይ ራንቺ ልጻፍልሽ። እሺ ተረጋጊ። ያ ምንድን ነው ያደረከው? ምንድን ነው የተፈጠረው? ምንድን ነው? ቆይ ንገረኝ። ምንድን ነው? ሄደች እኮ ሄሉ። በጣም ይቅርታ። እግዚአብሔር ምንድን ነው በጣም ይቅርታ ማለት አልገባኝም። ለምን ነው የዘጋሃት እንዴ? ምን ማለት ነው? ለእኔ ያለናት ማለት ነው። ቀድማ አታስብም ነበር ይሄን ነገር ወይስ ምንድን ነው? ምክንያቱ ምንድን ነው? ንገረኝ። ምንም ምክንያት የለኝም ሄሉ። በቃ ታውቂያለሽ፣ ጥሩ ሁኔታ ላይ አይደለም። ገባሽ? እኔ ደግሞ በሰዓት እሷ እንደምታስበኝ ያህል ራሱ ፍቅር ሰጣት አልቻለም። ገባሽ አይደል? ለምን ቀረብካት? እሺ ለምን ቀረብካት ታዲያ? እኔ እሱን እኮ ነው የምልህ። እንዴ ፍቅር ይዟታል እኮ እች ልጅ። እኔ አሁን እውነት እኔ ያው ምን እንደምልህ አላውቅም። የምር ይሄ ራስህ ቻናል ላይ ለጥፈው። እኔ ከዚህ በኋላ ምንም የማውቀው ነገር የለም። ዝጋው በቃ። በጣም እኔ አሁን እሺ ምንድን ነው? ስለማንኛውም በቃ ተረጋጋ። ያለውን ነገር ለማስረዳት ልሞክር። ገባሽ? ከዚህ በኋላ አግኝቻት በስተክል ያለውን ነገር በራስህ ፍታ። ማለት ልጅቷ ልክ አይደለችም። ተናዳለች። ይቅርታ ለማለት ራሱ ጊዜ አጣሁኝ። ገባሽ? ትምጣ ጥረት። አሁን የምትመለስ ወደ ነው የምትመለሰው? እንዲተናዳ ሄዳ ከዚህ በኋላ ላገኛት ፈቃደኛ ከሆነች ጠይቂያት። ገባሽ? እኔ አሁን ያው የዘጋኸው ራስህ ነው። እንዴት ማድረግ ከፍተህ አውራት ይችልሽ። በቃ ለምንድን ነው የዘጋሃት? ከርግተኛለች እኮ ራስህ ነው መጀመሪያ የዘጋሃት። አትረጂኝም ያለውን ነገር። እሺ ተረድቻለሁ። ቁጥሩን ሰጣለሁ። እንደምንም አድርገህ እቺ ልጅ ኢትዮጵያ የመጣችሁ ለመደሰት ሀገሯን አይታ በቃ ትንሽ ጊዜ ነው አላት። ደስተኛ ሆና ለመሄድ ነው እኮ። እኔ ደስተኛ አደርጋታለሁ። አሁን ግን ያለበት ጥሩ ሁኔታ ነው። ገባሽ? ድሮ ላይ አሪፍ አልነበርኩም። ገባሽ አይደል? በብዙ ነገር። አሁን ደግሞ ብዙ ጊዜ ሞክሬያለሁ። በጓደኞቿ ላገኛት ሞክሬያለሁ። ገባሽ? ግን ይህን ያህል ድፍረትም የለኝም እንደዚህ ብዬ ስለሷ ማውራት። ብዙ ነገር አድርግታልኛለች፣ አልዋሽም። ግን በቃ አሁን መመለስ የምችል ከሆነ አውርቻት ሁሉን ነገር በቃ ያው አስተካክል። እኔ እውነት ምን እንደምል አላውቅም። አስተካክል፣ በራስህ አስተካክል። እኔ አንተ ላይ መናገር አልችልም። አስተካክል በቃ። እኔ እንጃ፣ እኔ ግራ ገብቶኛል። ሁለታችሁም ጓደኞቼ ናችሁ። እሺ እኔ ማን ላይ ነው መፍረድ ያለብኝ? ምንም አውቀው ጉድ የለም እዚህ ጋር እና ለማንኛውም በቃ ተረጋጋ። በቃ
እንት ላይ እንትን ትለዋለህ። ለማንኛውም በቃ ያልታሰበ ነገር ነው የተፈጠረው። ያው ከሷ ጋር ያለውን ነገር ጨርስ፣ አለበለዚያ በቃ ማለት ይሄን ቪዲዮ አንተ ራስህ ጋር ልቀቅና ከሷ ጋር ያለውን ነገር ሂደት በሂደት በቃ ህዝቡን ማሳያቸው። ምክንያቱም አንደኛው ይሄ ነገር ተቀርጿል እና ከሷ ጋር ያለውን ነገር ሰላም ማውረድ አለብን። በቃ በራስህ በቃ ያለውን ነገር እያስተካከልክ በራስህ ልቀቅ። ይሄን እኔ ላንተ ሰጥቻለሁ። በቃ ከሷ ጋር ደስተኛ ልትሆን መጀመሪያ ያለብህን ነገር አስተካክል እና እንደምንም አድርገህ ለመመለስ ሞክር። እኔ እንጃ ብቻ አላውቅም። እኔም በቻልኩት አግዛለሁ፣ ከጎን ነኝ፣ ችግር የለውም። ለማንኛውም እንደዛ ነው በቃ። እሺ በቃ ዝጋው። ቻው ቤተሰብ።